ሰውየው ሞተር ሳይክሉን ተሰረቀ። በቀጣዩ ቀን ግን እዛው የተሰረቀችበት ቦታ ላይ እንደነበረች ሆና አገኛት። በመገረም ደንግጦ በፍጥነት ወደ ሞተር ሳይክሉ ሲያመራ ወንበሩ ላይ ደብዳቤ ተቀምጦ አገኘ። መልእክቱም እንዲህ ይላል: አንተ የተባረክ ሰው፣ ትላንት በጣም በአስቸኳይ የሚሄድበት ጉዳይ ገጥሞኝ ምንም አማራጭ ስላልነበረኝ ሞተር ሳይክልህን ተጠቀምኩ። ምስጋና ለፈጣሪ ይግባውና ሄድኩበትም ጉዳይ ተሳክቷል። ያው ውለታህን የሚመጥን ባይሆንም አንድ ስጦታ ማበርከት ፈልጋለሁ። የሞተር ሳይክሉ ዕቃ ማስቀመጫ ውስጥ የሲኒማ መግቢያ ትኬት፣ ጣፋጭ ኩኪሶችና ብስኩቶችንም አስቀምጫለሁ። ነገ ወደ ማታ ምርጥ ፊልም ስለሚታይ ቤተሰቦችህን በሙሉ ይዘህ ሲኒማ ቤቱ እንድትመጣ ግብዣዬ ነው። ንብረትህን ያለ ፍቃድህ በመጠቀሜ ታላቅ ይቅርታ ጠይቃለሁ ይል ነበር መልእክቱ። የሞተር ሳይክሉ ባለቤት ሰውዬም ፊቱ በፈገግታ ተሞልቶ በጉንጮቹ ላይ የሚፈሰውን እንባ እየጠረገ ያለምንም ልፋትና ጥረት ሳላስበው የሰዎችን አጣዳፊ ችግር መቅረፍ እንድችል ያረከኝ አምላኬ ምስጋና ይግባህ አለ። በቀጣዩ ቀን ወደ ማታ ላይ ቤተሰቡን በሙሉ ወደ ሲኒማ ቤት ይዞ ሄደ። ከሲኒማ ቤት ወደ ቤቱ ሲመለስ ግን ቤቱ እንዳለ ምንም ሳይቀር ተዘርፎ አገኘው። ወደ ሳሎን ሲገባ ጠረጴዛው ላይ የሚከተለው መልእክት የሰፈረበት ደብዳቤ አገኘ። እንዴት ነው ፊልሙ ተመቸህ? ይል ነበር መልእክቱ። ይህ ታሪክ በካናዳ የተፈጠረ እውነተኛ ታሪክ እንደሆነ ይነገራል። እንደዚህ ከረቀቀና ከዘመናዊ ስርቆት ይሰውረን እንጂ ሌላ ምን ይባላል?